እናት ተኛሽ እንዴ? የት ሄዳ ነው? አባ ምን ይል እንደምልክህ ታውቃለህ? በህይወቴ ውስጥ አንተ መባረክ የኔክ ግን አባ ከዚህ በላይ ሸክም ሊሆንብህ ላስቸግርህ አልፈልግም። ከቤተሰቦችህ ምቾት ጋር ሊኖረህ ወጥተሃል። አብሬ በመሆን ያተረፍከው አይተህ የማታውቀውን መከራ ነው። ለእኔ ከአንተ መራቅ ሞት ይከፋል። ቢሆንም ከዚህ በላይ ራስ ወዳድ ሆኜ ስትሰቃይ ማየት አልፈልግም። አባት አፈቅርሃለሁ። ራስን ጠብቀሽ ለእኔና ለልጃችን ፈጣሪ አለ። የምሄድበት መሄጃ የምጠለይበት መጠለያ የለኝም። አንተ ነው ያለኸኝ። ከገባሁበት መከራ አንተ አውጣኝ። ይበራል በጸሎት አምላክን አትነሺ፣ ቁጭ በይ ቁጭ በይ። የኔ ልጅ እንባሽ መከፋትሽን ያሳያል። የትኛውም ጨለማ ለንጋት እጁን ይሰጣል። በፈተና የሚጸና የተባረከ ነው። እግዚአብሔር እንባሽን ያያል። መብራን ጭንቃ ማላጇ እቅፍ ድግፍ አድርጋ በሰላም ትገላግልሽ። አሜን። እግዚአብሔር በምሕረቱ ይጎብኝሽ። ደህና ዋይ የኔ ልጅ። ያልሽኝ መታጠፊያ ታጥፊያለሁ። ቀጥታ ልሂድ? እሺ እሺ የኔ ቆንጆ። ቤቢዬ ና እንዴ። የእነ ስቲቭ ቤት የት ነው? ያ እሺ እኔ ጥራ እንዴት ትጠራልኛለህ? አውርተን እስክንጨርስ ትንሽ ዞር ዞር ትላለህ? እሺ ስጨርስ እጠራዋለሁ። ኦኤምጂ ስቲቭ ምንድን ነው የሆንከው? ምንድን ነው የለበስከው? I don't believe this። ያዘናጩ ስቲቭ ነው እንዲለበሰው? How come? አንዳንዴ እባክሽ እንደዚህ ያስፈልጋል። አንቺ መች መጣሽ? ሳምንት አለፈኝ ከቤት ተጣልታ እንደወጣ ቃል ነገረችኝ። ዋራፕን አይ ትንሽ አለመግባባት ነው። በዋትስአፕም ብደውል በቀጥታም ብደውል ላገኝ አልቻልኩም። ምንድን ነው የተፈጠረው? ለጊዜው ስልክ አልያዝኩም፣ ለዛ ነው። I don't know። እየሆነ ያለው ነገር ምንም ነገር አልገባኝም። ለማንኛውም ቤት እንሂድና እናወራለን። ይቅርታ ጹቤ፣ እሱን ማድረግ አልችልም። ፈልገሽ ስለመጣሽ ግን በጣም አመሰግናለሁ። ደህና ሁኚ። ኦኤምጂ ምንድን ነው እየሆነ ያለው?